ሃይ ውድ ተማሪዎች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ የምናየው ሳይኮሎጂ ነው የፍሬሽማን ኮርስ ቻፕተር 1 አብረን እናያለን እና ሞጁሉን ያዘጋጀሁት በአማርኛ ነው። ምክንያቱም ያው ዋናው ኮንሰፕቱን መረዳት ነው እና የሆነ ቲፕ ልንገራችሁ። ሳይኮሎጂ ስታጠኑ ምን መሰላችሁ? ሳይኮሎጂ ስታጠኑ ዝም ብላችሁ ሽምደዳ ምናምን አታጥኑ። የሆነ ኮንሰፕቹዋሊ ነገር መያዝ ፈልጉ። እና እኔ ካየሁት ከእንትን ፍሬሽ ላይ ካደረኩት ስህተቶች የሆነ ነገር ላጋራችሁ። ምን መሰላችሁ? እኔ ፍሬሽ ላይ ያለው ሚድ ሳጥና ምንድነው ያደረኩት? ዝም ብዬ ብዙ ጊዜ ደጋግሜ ማለት ነው ሽምደዳ ብቻ ነበር ያጠናሁት። ከዛ ግን ፈተና ላይ ሲመጣ አሪፍ ውጤት አልሰራውም። ግን ከዛ በኋላ የሆነ ሳይኮሎጂውን ምን አደረኩ መሰላችሁ? ፋይናል ላይ በጣም አሪፍ ውጤት ሰራው ማለት ነው። እንዴት አድርጌ ነው ውጤት የሰራሁት? ፋይናል ላይ ኮንሰፕቹዋሊ ነበር ያጠናሁት። ብዙ 1-2 ጊዜ ነው 3 ጊዜ ነበር ያጠናሁት። ግን ለሚድ ብዙ ጊዜ አጥንቼ ጥሩ ውጤት አልሰራውም። ምክንያቱም እኔ ሽምደዳ ብቻ ነበር ያጠናሁት። ግን ለፋይናል ኮንሰፕቹዋሊ አጥንቼ ምናምን ብዙ ጥያቄ መስራት ያስፈልጋቸዋል እና እንደዛ ሰርቼ ጥሩ ውጤት ሰራው ማለት ነው። እና እናንተ ስታጠኑ ኮንሰፕቹዋሊ ነው ማጥናት ያለባችሁ፣ ዝም ብሎ ሽምደዳ ሳይሆን። እና ካጠናችሁ በኋላ ደግሞ ብዙ ጥያቄ ዝም ብላችሁ ስሩ። የምሬ ነው የምላችሁ። ብዙ ከማንበብ ብዙ ጥያቄ መስራት ይሻላል ነው። እና የግቢው ትምህርት እንደ ሃይ ስኩል አይደለም። የግቢው ቴክኒካሊ ነው። በቃ ቀስ ብላችሁ ነው በቃ የሆነ መንገድ አግኝታችሁ ምናምን እንትን ማድረግ ያለባችሁ። ቀጥታ ወደ ትምህርታችን እንግባ እና ያው ብዙ ማቴሪያሎችን የምለቅበት ቴሌግራም ግሩፕ አለ፣ ዲስክሪፕሽን ቦክስ ላይ አስቀምጫለሁ። እሱን ገፍታችሁ እዛ ብዙ ማቴሪያሎችን ማግኘት ትችላላችሁ። ይሄኛውንም ደግሞ ፒዲኤፍ ማግኘት ከፈለጋችሁ ዲስክሪፕሽን ቦክስ ላይ አስቀምጫለሁ ማለት ነው። እና ደግሞ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ባካችሁ ፕሊዝ ሰብስክራይብ አድርጉ። ጀማሪ ስለሆንኩ አበረታቱኝ እላለሁ። እና ቀጥታ ወደ ትምህርታችን እንግባ። እሺ ምንድነው ቻፕተር 1 የሚለው ኢዘንስ ኦፍ ሳይኮሎጂ ነው የሚለው። የፍሬሽማን ሳይኮሎጂ ያው 11 ምዕራፎችን በውስጡ የያዘ ሲሆን የመጀመሪያዎቹ 7 ምዕራፎች ስለ ቤዚክ ኦፍ ሳይኮሎጂ ነው የሚያወሩት ማለት ነው። ቤዚክ ኦፍ ሳይኮሎጂ ነው የመጀመሪያ ምዕራፎቹ የሚያወሩት። 11 ምዕራፍ ነው በአጠቃላይ የሚይዘው እና ስለ ሳይኮሎጂ ዋና ነጥቦቹ የቀሩት ሶስቱ ደግሞ ስለ ስኪልስ ክህሎቶች እንዴት ማዳበር እንዳለብን የሚያሳይ ነው ማለት ነው። የመጀመሪያዎቹ እንደዚህ ቤዚክ ኦፍ ሳይኮሎጂ ነው የመጀመሪያ ቻፕተሮቹ 7ቱ ማለት ነው። ሶስቱ ደግሞ ክህሎቶችን እንዴት ማዳበር እንዳለብን የሚያሳይ ነው እና አሃዱ ብለን ስንጀምር በዛሬው ትምህርታችን በምዕራፍ 1 የሚከተለው ነገሮችን እናጠናለን ማለት ነው። ለምሳሌ ምንድነው መጀመሪያ የምናየው ማለት ነው? the definition of psychology የሚለውን መጀመሪያ እናያለን ማለት ነው። እንዴት ነው how we can define psychology የሚለውን መጀመሪያ እናያለን ማለት ነው። ከዛ በኋላ what is the goal of psychology? ምንድነው የሳይኮሎጂ ጎሉ ምንድነው? ዝም ብለን ነው የምንማረው ያለ ነው የምንማረው? የራሱ የሆነ ጎል አለው። ስለዚህ the goal of psychology እናያለን ማለት ነው። እና ምንድነው definition of psychology ስናየው ምንድነው ያው ሳይኮሎጂ የመጣው ከግሪክ ወርድ ነው። ሳይኮሎጂ comes from ግሪክ ወርድ ነው። ሳይክ እና ሎጎስ የሚለው ነው ማለት ነው። እና ምንድነው ሳይክ ማለት refers to mind, soul እና spirit ነው። እዚህ ጋር ሶስት ነገሮችን ነው በውስጡ የሚይዘው ማለት ነው። እና ደግሞ ሎጎስ የሚለውን ስናይ ምንድነው ስቴዲ ማለት ነው። ብዙ ጊዜ እናውቃለን ናውሌጅ ማለት ነው። እነኚህ ነገሮችን በውስጡ የያዘ ነው ማለት ነው። እዚህ ጋር ሳይክ ስንለው ማይንድ ምናምን ስፒሪት ነው አለው። ስለ ሰው ልጅ አእምሮ ወይም ስለ ሰው ልጅ ነፍስ ወይም ስለ መንፈስ ነው የሚያጠናው ማለት ነው። ከማይንድ ጋር የተያያዘ ነገር ነው። ሳይኮሎጂ ሲባል ያው ዝም ብላችሁ እንትን ስታደርጉ ኢማጂን ስታደርጉ ምናምን ስለ አእምሮ ጋር የተያያዘ ነገር ነው ማለት ነው። እና therefore by combining the two Greek words the term psychology epistemologically አንድ ቃል በብዙ መንገድ ሊተረጎም እንችላለን። እና ደግሞ ኢቲሞሎጂካሊ ስንል ምንድነው ሁለት አይነት ነገሮች እዚህ ጋር አሉ። ይሄን ነገር በሎጂክ ላይ በደንብ ታዩታላችሁ ማለት ነው። እሱንም ከፈለጋችሁ ቪዲዮ ሰራላችኋለሁ። እና ከዚህ ትርጉም የምንረዳው ነገር ሳይኮሎጂ ስለ ሰው ልጅ አእምሮ ወይም ነፍስ የሚያጠና ነው የሚል ነው። ነገር ግን በዚህ ዘመን ሳይኮሎጂ አካልን ቦዲ ያካትታል። ውስጣዊ ብቻ ሳይሆን ውስጣዊ ባህል ላይ ትኩረት ያደርጋል ማለት ነው። ምን መሰላችሁ? ሳይኮሎጂ ምንድነው ስለ ሰው ልጅ አእምሮ ዋናው ዲፊን ሆኖ እዛ ላይ ነው። ግን ስለ ሰው ልጅ አካልም ምን ያደርጋል ማለት ነው? ያጠናል ማለት ነው። እና ምንድነው
ሳይኮሎጂስቶች ግን ሁሉም በደረሱበት መረዳትና ምርምር ላይ ተመስርተው በተለያዩ መንገድ ነው ሳይኮሎጂን የሚያብራሩት። ነገር ግን አብዛኛዎቹ ሳይኮሎጂስቶች ግን ሁሉም በደረሱበት መረዳትና ምርምር ላይ ተመስርተው ነው በተለያዩ መንገድ ነው ሳይኮሎጂን ዲፋይን የሚያደርጉት ማለት ነው። እንደ አረዳዳቸው ለምሳሌ አንድ ሳይኮሎጂስት በዚህ መንገድ ሳይኮሎጂን እንትን ዲፋይን ያደርጋል፣ አንዱ ደግሞ በሌላ መንገድ ዲፋይን ያደርጋል እና እዚህ ጋር የተቀመጡ ሳይንቲስቶች በራሳቸው መንገድ ዲፋይን ያደርጉበት መንገድ አለ። እሱ እናያለን ማለት ነው። እና ሳይኮሎጂ is the scientific study of human behavior and underlying mental ሳይኮሎጂ ማለት ስለ ሰው ልጅ ባህሪና ስለ ዋናው አእምሯቸው፣ አስተሳሰባቸው የሚያጠና ሳይንስ ነው። እና ልብ በሉ ከላይ በዋናነት ሶስት ነገሮች ተጠቅሰዋል። ሳይንስ ሳይኮሎጂ uses scientific method to study behavior and mentally process in both human and animals። እንደዚህ አይነት ጥያቄዎች ብዙ ጊዜ እንደዚህ አይነት ነገሮች ፈተና ላይ ትሩ ፎልስ ላይ ምናምን ይወጣሉ። ሳይኮሎጂ ማለት ምንድነው? ስለ ሁማን ቢሄቪየር እና ሜንታሊ ፕሮሰስ የአኒማልም ሆነ የሁማን ሜንታሊቲ ወይም ቢሄቪየርን ለማጥናት ምንድነው የምንጠቀመው? ሳይንቲፊክ ሜቴድ ነው የምንጠቀመው። እዚህ ጋር ጋይስ እንዳትሸወዱ፣ ሳይንቲፊክ ሜቴድ ነው የምንጠቀመው። እና ይሄ ማለት አንድ ሳይኮሎጂስት የሰውን ባህሪ እና ስነ ልቦና ሊመረምር ከፈለገ ከመሬት ተነስቶ ስሜት ላይ ተመስርቶ አይደለም። ይሄ ማለት ለምሳሌ አንድ ሰው የመጥፎ ሱስ ጥቃት ቢያጋጥመው አያደርገውና በቃ ክፉ መንፈስ ስለያዘው ነው አይልም። ሳይኮሎጂ ይልቁን በሳይንስ ተጨባጭ መረጃዎችን ኢምፔሪካሊ ዳታ ላይ ተመስርቶ ድምዳሜውን ያስቀምጣል። ዝም ብሎ ከመሬት ተነስቶ አይደለም እንትን የሚያደርገው ማለት ነው። ስለዚህ የሆነ ነገር እንትን ይሆናል ማለት ነው። መርምሮ በደንብ ምርመራ ካደረገ በኋላ ነው መጨረሻ ድምዳሜ ላይ የሚደርሰው ማለት ነው። ስለዚህ ዘው ብሎ ከመሬት ተነስቶ ወይ በኢሞሽን ምናምን አይደለም አንድ ነገር ሲያጠና ሳይኮሎጂስቶች እንትን የሚያደርጉት ማለት ነው። ስለዚህ በሳይንቲፊክ ሜቴድ ነው። አሁን ለምሳሌ ሎው ግሬድ ላይ የተማርነው ምንድነው? ሳይንቲፊክ ኦብዘርቬሽን ምንድነው? ሃይፖቴሲስ ምናምን የሚለውን ተምረናል። እንደዚህ አይነት ስቴፖችን በመጠቀም ነው ሳይንቲስቶች ማለት ሳይኮሎጂስቶች እንትን የሚያደርጉት ማለት ነው። ሁለተኛው ደግሞ ምንድነው? ቢሄቪየር ሪፈርስ ቱ ኦል ኦፍ አወር ኦቨርት አክሽን ኤንድ ሪአክሽን ነው። ኦቨርት ማለት ውጫዊ ባህሪያት ማለት ነው። ሳጫስ ቶኪንግ ያነጋገራችን ሁኔታ፣ ፋሻሊ ኤክስፕሬሽን ፊታችን ላይ የሚነበቡት ስሜቶች፣ ሙቭመንት እንቅስቃሴዎች እንደዚህ ላይ በእንደዚህ አይነት ነገሮች ላይ ዲፌንድ ነው። ኦቨርት ስንል ውጫዊ ነው፣ በቃ ውጫዊ ነው እና ስለ ማንነት ስለ ቢሄቪየራችን ሲያጠኑ ማለት ነው። ሶስተኛው ደግሞ ምንድነው? ሜንታል ፕሮሰስ ነው። ሪፈርስ ቱ ኦል the internally covert activity of our minds such as thinking, feeling, remembering። ሜንታሊ ፕሮሰስ ማለት ደግሞ ሌሎች ሰዎች ሊያዩት የማይችሉ ድብቅ የሆነ በውስጣቸው ያለ በአእምሯችን ውስጥ የሚካሄድ እንቅስቃሴዎች ነው። ለምሳሌ ስለ አንድ ነገር ማሰብ፣ ማሰላሰል፣ ስለ አንድ ነገር የተሰማን ስሜት፣ ስለ አንድ ነገር ማስታወስ ወዘተ እንደዚህ አይነት ነገሮች ናቸው። ይሄ ውስጣዊ ነው። ሜንታሊ ፕሮሰስ ማለት ኢት ኢንተርናሊ ነው ማለት ነው። ማለት ኮቨርት ማለት ነው። ያኛው ምንድን ነበር? ኦቨርት ነው። ቢሄቪየር ሲሆን ምንድነው? ውጫዊ የምናሳየው ባህሪያችን ማለት ነው። ምንድነው? ሜንታሊ ፕሮሰስ ሲሆን ደግሞ በአእምሯችን ውስጥ ያለው ለሰው እንደዚህ ሰው ዝም ብሎ አይቶ አሁን ለምሳሌ እኛ የምናስበውን ነገር ሰው እንደዚህ ቀጥታ አያውቅማ። እንደዚህ አይነት ነገሮች ነው ኮቨርት ወይም ውስጣዊ የምንላቸው ማለት ነው። ስለዚህ ሳይኮሎጂ ማለት አንድ ነቢይ የሆነ ሰው የሚያስበውን ነገር እንዲሁ አይቶ የሚረዳ ሳይሆን ሳይንሳዊ ዘዴዎች ተጠቅመን ስለ ሰው ልጆች ውጫዊ ኦቨርት እና ውስጣዊ ኮቨርት ባህሪያት እንዲሁም አስተሳሰብ ማጥናት ነው። እንደዚህ ዝም ብሎ ዘው ብሎ አይደለም። አንድ ሳይኮሎጂስት የአንድን ሰው ቢሄቪየር ለማጥናት ከፈለገ ዝም ብሎ አይደለም ማለት ነው። እና ምንድነው ውጫዊና ውስጣዊ የሚባሉ ሁለት ነገሮች አሉ። እንደዚህ አይነት ቢሄቪየሮችን እንትን በማድረግ ነው ስለ አንድ ሰው ልጅ ቢሄቪየር ሳይኮሎጂስቶች እንትን የሚያደርጉት ማለት ነው። አሁን ደግሞ የምናየው ጎልስ ኦፍ ሳይኮሎጂ የሚለውን አሁን የምናየው ማለት ነው። እና ምንድነው ሳይኮሎጂ የራሱ ጎል አለው ብለናል። መጀመሪያ ስንጀምር ሳይኮሎጂ ስለ ሰው ልጅ ባህሪና አስተሳሰብ ሲያጠና ሊያሳካቸው የሚፈልግ አራት መሰረታዊ ግቦች አሉ። የራሱ የሆነ ምን አለው? ጎል አለው ማለት ነው። አራቱም የተነጣጠሉ ሳይሆን የተያያዙ ናቸው። ልክ በምድር ሞት ከውልደት በኋላ እንደሚመጣ እነዚህ አራት ሀሳቦች ተከታትለው የሚመጡ ናቸው። ሰው ልጅ ይወለዳል፣ ያድጋል፣ ይሞታል እንደሚባለው የተያያዙ ናቸው ማለት ነው። አንዱን ዘለን ወደ ሌላው ማለፍ ከባድ ነው። እና እነኚህ the goals of psychology አራቱ እዚህ ጋር ተዘርዝረዋል ማለት ነው።
አንደኛው ምንድነው ዲስክሪፕሽን ነው አንደኛው ማለት ነው። ሁለተኛው ደግሞ ኤክስፕላኔሽን ነው። ሶስተኛው ደግሞ ምንድነው ፕሪዲክሽን ነው። የመጨረሻው ደግሞ ምንድነው ኮንትሮል ነው ማለት ነው። ስለዚህ እነኚህ ምንድናቸው ማለት ነው the goals of ሳይኮሎጂ ናቸው ማለት ነው። the goals of ሳይኮሎጂ ናቸው ማለት ነው። እና እያንዳንዱን በደንብ እናያለን ማለት ነው። እና ዲስክሪፕሽን ኢንቮልቭስ ኦብዘርቪንግ ዘ ቢሄቪየር ኤንድ ኖቲሲንግ ኤቭሪቲንግ አባውት ኢትስ። ዲስክሪፕሽን ማለት አንድ ሰው ውስጡ ላይ ያለውን ስሜት ሀዘን፣ ደስታ፣ ጭንቀት ወዘተ የመሳሰሉ ነገሮችን በውጫዊ ስሜት ዋሱ የሚያንጸባርቅበት ጊዜ የሰውየውን ውጫዊ ባህሪ የሚያሳየውን ስሜት ማወቅ መረዳት ማለት ነው፣ ወይም ማስተዋል ማለት ነው። እና ባጭሩ ሰዎች የሚያሳዩትን ስሜት የሰዎችን ባህሪ መረዳት መገንዘብ እንዲሁም እዛ ላይ ጥናት ማድረግ ምን ይባላል ማለት ነው ዲስክሪፕሽን ይባላል ማለት ነው። ስለዚህ ምንድነው እንደዚህ አይነት ጥያቄዎችን በዲስክሪፕሽኖች ያነሳሉ ማለት ነው። ዋት ሀፈኒንግ የሚለው ምን ሆኖ ነው ምን ተፈጠረ የሚለውን ያነሳሉ። መቼ ነው የተፈጠረው የሚለውን ዌር ዳዝ ኢት ሀፈን የሚለውን እንትን ያደርጋሉ። ቱ ሁም ዳዝ ኢት ሀፈን ማን ላይ ነው የተፈጠረው የሚሉ እንደዚህ አይነት ነገሮችን ምን ያደርጋሉ ማለት ነው ኦብዘርቭ ያጠናሉ ማለት ነው። ስለዚህ አንድን ሰው ቢሄቪየር ምን አይነት ሀዘን ላይ ነው ደስታ ላይ ነው የሚለውን እንደዚህ አይነት ነገሮችን በዚህ ላይ ዲፌንድ ሆነው ነው እንትን የሚያደርጉት ማለት ነው። ስለዚህ ከአራቱም ጎሎች አንደኛው ይሄን ይመስላል ማለት ነው። ለምሳሌ እዚህ ጋር በደንብ ጥርት ያለ ስለ ዲስክሪፕሽን በጣም የሚመች ኤግዛምፕል አለ እና እናንተ ቪዲዮውን ፓውዝ ያደርጋችሁ አንብቡት ማለት ነው። እና ምንድነው እዚህ ጋር ሁለተኛው ደግሞ ምንድነው ኤክስፕላኔሽን ነው። ከዲስክሪፕሽን ቀጥሎ ምንድነው በስቴፕ ነው በዛው የሚለው it's about trying to find reason for the observed behavior። ኤክስፕላኔሽን ማለት የሰውየውን ውጫዊ ስሜት እና ባህሪ ከተረዳን ካወቅን በምን ስቴፕ በምንድነው ይሄ በዲስክሪፕሽን ካወቅን በኋላ ሰውየው ያንን ስሜት ወይም ባህሪውን ያሳየበት ምክንያት ለማወቅ መጀመሪያ ያሳየውን ባህሪ አይተናል። ምክንያቱ ደግሞ ለምንድነው እንደዚህ አይነት ባህሪ ያሳየው የሚለውን ምክንያት ለማወቅ ጥረት የማድረግ እና ምክንያቱን የመግለጽ ሂደት ምን ይባላል ማለት ነው ኤክስፕላኔሽን ኤክስፕሌን ማድረግ ነው። መጀመሪያ የሰውየውን ሀዘን ላይ ነው ደስታ ላይ ምናምን እንደዚህ አይነት ነገሮች ቼክ ካደረግን በኋላ ለምንድን ነው ሀይ የሚለው ዋይ ኢትስ ሃፈኒንግ ለሚለው ጥያቄ መልስ የሚፈልግ ነው ማለት ነው። እዚህም በጣም የሚገርም ኤግዛምፕል አለ ከላይኛው ጋር የተያያዘ ነው። በደንብ አንብቡት ቪዲዮውን ፓውዝ ያደረጋችሁ። ሶስተኛው ደግሞ ምንድነው ፕሪዲክሽን ነው። ፕሪዲክሽን ኢዝ አባውት ዲተርማይኒንግ ዋት ዊል ሃፈን ኢን ዘ ፊውቸር የሚለው ነው። በቃ እንደዚህ አሁን ለምሳሌ ምንድነው ወደፊት የሚፈጠረው ምክንያቱም ይሄ ነገር ለምን ተፈጠረ ብለን ካወቅን በኋላ ይሄ ሰው ላይ ወደፊት ምን ይፈጠራል የሚለውን ፕሪዲክት ማድረግ ነው። ስለ ፊውቸር ላይ ምን ይፈጠራል የሚለውን ማየት ነው። ፕሪዲክሽን ከስሙ እንደምንረዳው ስለ ወደፊቱ መተንበይ ማለት ነው። በቃ ስለ ወደፊት ስለዚህ ሰውየው ከሚያሳየው ስሜት በመነሳት እንዲሁም ምክንያቱን መሰረት በማድረግ ወደፊት ምን ሊፈጠር እንደሚችል ሰውየው ወደፊት ምን ሊሆን እንደሚችል መተንበይ ምን ይባላል ማለት ነው ፕሪዲክሽን ይባላል ማለት ነው በቀላል አማርኛ ማለት ነው። እና ከላይ በወሰዳችሁ ቅድም ኤግዛምፕል እዛ ነበረ እና ከሱ ጋር አያያዛችሁ ይሄንም ኤግዛምፕል እዩ። በጣም አሜዚንግ ነው። ባይዘው በኤግዛምፕል ያያችሁ ስትሩ በጣም ለእናንተ ሞር ይገባችኋል ማለት ነው። እና ደግሞ እዚህ ጋር ምንድነው የአራተኛው ማለት ነው የመጨረሻው ኮንትሮል ሪፈርስ ቱ ሞዲፋይ ኦር ቼንጅ ዘ ቢሄቪየር ፍሮም አንዲዛይረብል ዋን such as feeling in school to desirable one ማለት ስለዚህ አንዲዛይረብል የሆነውን ወደ ዲዛይረብል ኮንትሮል ማድረግ ነው። በቃ መጨረሻ ላይ ምን ማድረግ ነው ማለት ችግሩን መቆጣጠር ማለት ነው። በቃ መጨረሻ ላይ ማለት እንደዛ አይነት ነገሮችን ካደረግን በኋላ ሶስቱንም ስቴፕ ከጨረስን በኋላ አራተኛ ላይ ምን ማድረግ ኮንትሮል ለማድረግ ነው። ማለትም ሰውየው ከገባበት ስነ ልቦናዊ ጫና ወጥቶ እንዴት ወደ ስኬት ሊመጣ ይችላል የሚለውን የሚያጠና ነው ማለት ነው አራተኛው። ስለዚህ ይሄ ነው በቃ አራቱም ጎልስ ኦፍ ሳይኮሎጂ የምንላቸው አራቱ ይሄ ናቸው። በኤግዛምፕል በደንብ ካያችሁ ይገባችኋል። አሁን ከላይ የጠቀስኳቸው ኤግዛምፕሎችን በደንብ ማየት ትችላላችሁ። እና እንቀጥል እና the essence of psychology ነው ያየናል ነው ቻፕተር 1 እና ሂስቶሪካል ባክግራውንድ and major perspective in psychology የሂስቶሪካል ባክግራውንድ እንዴት ነው ሳይኮሎጂ አመጣጡ ምናምን የሚለውን ስናይ ከዚህ እንደምንረዳው ሳይኮሎጂ እንደሌሎች ፊልዶች ወይም የጥናት ዘርፎች በጥንት ጊዜ የጀመረ አይደለም። በእርግጥ ሳይኮሎጂ ውጤቶቹ ሕክምናው ካውንስሊንግ ምናምን በድሮ ጊዜ ነበሩ። ነገር ግን ራሱን ችሎ እንደ አንድ ሳይንስ የመጣው ከ25 ዓመታት በፊት በጀርመን ዊልያም ዊንዲት በሚባለው ሳይንቲስት ነበረ ማለት ነው። ይህ ሰው እስካሁን ድረስ የዘመናዊ ምን ብሎ ይጠራል the father of modern psychology በመባል ይታወቃል ማለት ነው። የኛው ሰውዬ ማለት ነው። ባይዘው መያዝ አለባችሁ ፈተና ላይ አጋጥሞኛ ቃል ማለት ነው። ሲጀምር የጀርመን ዋና ከተማ በሆነችው ዩኒቨርሲቲ ኦፍ ሊፕዚግ ምናምን በሚባለው ውስጥ ነበር። እሱ ምን ነበረ ማለት ነው እዛ ውስጥ ፕሮፌሰር ነበረ ማለት ነው።
እና ይህ ሰውዬ በሊቪዚግ ዩኒቨርሲቲ ውስጥ እዛ ውስጥ ምን ነበረ የራሱ የሆነ የሳይኮሎጂ ላቦራቶሪ መስርቶ ነበረ ማለት ነው። ዊንዲስ developed the technique of object introspection to scientifically examine mental experience እና በመጀመሪያ ኢንትሮስፔክሽን ማለት ምን ማለት እንደሆነ እንመለከት። ኢንትሮስፔክሽን ማለት ወይም ሰልፍ ሪፍሌክሽን ከሚለው ቃል ጋር ተመሳሳይነት አለው። ወደ ራሳችሁ በመመልከት እና ማነኝ በህይወት ውስጥ ዋጋ የምሰጠው ነገር ግን ምንድነው፣ ለምንድነው እንዲህ አይነት ባህሪ የማንጸባርቀው ምናምን የሚሉ ነገሮችን እንትን የሚያደርግ ነው። እና ጋይስ ከተመቻችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በኋላ በደንብ የተዘጋጀች ማለት ነው። በደንብ ይሄንም ደግሞ ከፈለጋችሁ ሪቫይዝ አደርጋለሁ እና ብዙ ጥያቄ እኔ ጋር አለ ማለት ነው። የሁሉም ዩኒቨርሲቲ ማለት ይቻላል እና ኮሜንት ላይ ሀሳባችሁን አስቀምጡ። አሪፍ ከሆነ ምናምን በቃ ሀሳባችሁን አስቀምጡ። ማስተካከለው ነገር ካለ እና እንቀጥላለን ማለት ነው። ፓርት 2 እንቀጥላለን ማለት ነው። ሀሳባችሁን ፕሊስ ሀሳባችሁን ኮሜንት ላይ አስቀምጡልኝ እባካችሁ። ይመቻችሁ።